እንዴት ያለች አማኝ ነበርሽ በቀድሞ እምነት ሳለሽ? በጣም አክራሪ ያደኩት ቤተክርስቲያን ውስጥ ነው ከልጅነቴ ጀምሮ ማለት ነው። በጣም አክራሪ ነው የነበርኩት። ከ1 እስከ 30 ባሉ ቀናቶች የሚከበሩ ቀናቶች አሉ። ምናልባት 3 ቀን 4 ቀን ባላከብር ነው እንጂ ሁሌም እኔ ቤት ሻማ ነው የሚበራው። በጣም የተለየ ስፍራ አለኝ። ይለያል ብቻ የነበረኝ ቦታ ግን አላህ አዘነልኝ። እጅግ በጣም በቃ ከሚያሻርኩ ሰዎች ውስጥ አንዷ ነኝ። የሆነ ጭፍን የሆነ አስተሳሰብ ታውቂያለሽ። መጽሐፍ ቅዱስን አነባዋለሁ ግን አልረዳውም ነበር። ያው ሚስጥርም ነው ስለሚሉን ብዙ ጊዜ ጠለቅ ብለሽ ማየት ብዙም ድፍረቱ አይኖርሽም። ብታነቢውም አይገባሽም። ግልጽም ሊሆንልሽ አይችልም። ለምን ደፈር ብዬ ሳነበው እንዴ ይሄ ለምን ሊሆን ይችላል? ግን በእኔ አካሄድ ወይም በእኔ አተረጓጎም ሊተረጎም ስለማይችል የሆነ ነገር ቢኖረው ነው ብዬ የመታው እንጂ በጭራሽ እና በእምነቴ ጭራሽ ቀልድ አላውቅም። በቃ የታወቅኩ ነኝ። ሰንበት ትምህርት ቤት ውስጥ መዝሙር አስጠኝ ነኝ። በጣም ብዙ ልጆች ናቸው ያሉኝ ማስጠናቸው ማለት ነው። ስሜን እንኳን የሚጠራ ተማሪ የለም። እናቴ ነው የሚለኝ እና በጣም አክራሪ ነው የነበርኩት። በጣም ለሰው የሚከበደው አክራሪ መሆኔ ነው እንጂ እኮ ኖርማል የሆነ አካሄድም ሄድ ቢሆን ኖሮ ብዙም የሚገረሙ አይመስለኝም ነበር። በትክክል እና በጣም አክራሪ ነው የነበርኩት። እንግዲህ አልሐምዱሊላህ አላህ Subhanahu Wa Ta'ala የፈለገውን የወደደውን ሰው ካልተገኘበት ከሌለበት ቦታ እንግዲህ መምረጥ የሚችል ማስገኘት የሚችል ነውና አልሐምዱሊላህ አንቺ አንዱ ማሳያ ነሽ።